እንደሚታወቀው እንግዲህ ፉትቦል በአሁኑ አፕዴት ላይ በኢንቪቴሽን እና በተለያዩ ታስኮች የምናገኘውን 1000 ኮይን በፍሪ ዞልን መጥቷል። በዛሬው ቪዲዮአችን እንዴት ያንን 1000 ኮይን በነፃ ማግኘት እንደምንችል አሳያችኋለሁ። ወደ ቪዲዮ እንሂድ። እሺ በቅድሚያ በዋናው አካውንታችን ኢፉትቦል እንከፍታለን። ከዛም ኢፉትቦል ከከፈትን በኋላ እዚህ መጨረሻ ላይ ኤክስትራ ስም ይላል እሱን ነካዋለን እዚህ ጋር። ከዛም ከነካ ነው በኋላ እንደዚህ ውስጥ ያስገባናል። ከዛም ኢንቪቴሽን የሚላል እዚህ ጋር ኢንቪቴሽን የሚለው ምርጫ ነካዋለን አንዴ። ከዛም እነዚህና እንደምትመለከቱት እንደዚህ ናቸው የምንወስዳቸው ኮይኖች። የተለያዩ ታስኮች አሉ እነሱን ፈጽመን እንወስደዋለን ማለት ነው። ምንድነው የምናደርገው ከዛ እዚህ ጋር ከገባን በኋላ ዩር ኢንቪቴሽን ኮድ የሚላል እዚህ ጋር ከላይ እሷን የኮፒ ምልክቷን አንዴ ነካታለን። ይሄ የኛ ኮድ ነው። እቺን አንዴ ነካታለን ማለት ነው። ኢንቪቴሽን ኮድ ኮፒ ይላል እዚህ ጋር እንደምታዩት። ከዛም ይሄንን ምንድነው የምናደርገው አዲስ ፉትቦል የከፈተ የምታውቁት ሰው ካለ ይሄንን ትልኩለትና እሱ ያስገባዋል። ወይንም ደግሞ አሁን በማሳያችሁ መንገድ ማድረግም ትችላላችሁ። ከዛም ይሄን ኮፒ እንዳደረግን እንወጣለን ማለት ነው። ከዛም ከዛ እንደወጣን ወደ ኢፉትቦል ፊክስ አፕሊኬሽን እንገባለን። ኢፉትቦል ፊክስ አፕሊኬሽን ምን እንደሆነ ማታቁና መልቲፕል አካውንት ያልከፈታችሁ ወይንም የተለያየ አካውንት ያልከፈታችሁ ካላችሁ በቀደም ቪዲዮ የሰራሁት አለ እሱን ተመልክታችሁ ነው። ከዛም እሱን ካያችሁ በኋላ የተለያዩ አካውንቶችን ትከፍታላችሁ። 5 አካውንቶችን ወይም 6 አካውንቶችን ትከፍታላችሁ። ከዛም ምንድነው የምታደርጉት በቅድሚያ የመጀመሪያው ውስጥ ትገባላችሁ። ኢፉትቦል 1 የሚለው እሱን በቅድሚያ እንከፍተዋለን ማለት ነው። ከዛም ኢንቪቴሽን ኮዱን እዛ ኮፒ ያደረግነውን እዚህኛውን ከፍተን አዲስ አካውንት እዚህ ላይ እንገለብጣለን ማለት ነው። ከዛ ቀጣዩ ላይም ኢፉትቦል 2 የሚለው ላይም እንደዛው ማለት ነው። ይሄንን ነው የምናደርገው። እንዴት መልቲፕል አካውንቶቹን መክፈት እንደምትችሉ የባለፈው ቪዲዮ ስላለ እሱን ተመልከቱ። ከዛም መልቲፕል አካውንቶቹን ከከፈታችሁ በኋላ ምንድነው የምታደርጉት እቺ ነገር እናስተካክላታለን። በቪዲዮ መሰረት ማስተካከል ትችላላችሁ። እዛ ጋር የሰራው ቪዲዮ አለ በሱ መሰረት ማስተካከል ስለምትችሉ ምንም ችግር የለው። እሱን በደንብ ተመልክታችሁ ነውና መልቲፕል የተለያዩ አካውንቶችን ከፍታችሁ ኮይናችሁ መውሰድ ትችላላችሁ። እና ይሄ እስከሚከፍትልን ድረስ እንጠብቃለን ትንሽ። ከዛም እንደምትመለከቱት ነው ከፍቶልናል ማለት ነው። እንደከፈተልን እንወጣለንና እንገባለን ወደ ኢፉትቦል ፊክስ አፕሊኬሽኑ። ከዛ ድጋሚ ኢፉትቦል 1 የሚለውን አፕሊኬሽን እንከፍተዋለን። ከዛም እንደምትመለከቱት ቀጥታ ይከፍትልናል ማለት ነው። እንደ አዲስ አካውንት ይከፍትልናል ማለት ነው እዚህ ላይ። ከዛም እንገባለን አንዳንድ ነገሮችን መርጠን ይሄ ካንትሪ ነው ካንትሪውን ማስገባት እንችላለን። የምትጠቀሙት አፕሊኬሽን ከሆነ የምትፈልጉትን ካንትሪ ማስገባት ትችላላችሁ። እኔ ግን አሁን ይሄንን ለኮይኑ ብቻ ስለከፈትኩት ምንም ብዙም አያሳስበኝም ስለምርጫው ማለት ነው። ከዛም እነዚህ ነገሮች አግሪ ብለን እናልፋቸዋለን። ከዛም እንደምትመለከቱት እዚህ ጋር 46 ሜጋባይት አውርዱ ይላል። እሱን ታወርዳላችሁ። እንደ አዲስ አካውንት ስለሆነ ግዴታ ማውረድ ይኖርባችኋል። ትንሽ ጠብቁት። ከዛም እንደምትመለከቱት ዳውንሎድ አድርጎ እንደጨረሰ በቀጥታ ይከፍትልናል ማለት ነው። ከዛም የሜሲን ፓክ ከፈትን ከወሰድን በኋላ ድጋሚ እንወጣለን። ሁለተኛውን ጨርሰናል ማለት ነው። ከዛ ሶስተኛው አለ። ከዛም በኋላ ማይቲ የሚለው ውስጥ እንገባለን። ከዛ ሜሲ እናስገባዋለን ማለት ነው። ሜሲን የወሰድናቸውን ተጫዋቾች ወይም አንዱ ብቻ ማስገባት እንችላለን። ከዛም አሁን ደግሞ ወደ አራተኛው እንሄዳለን። አካዳሚ የምትለዋን ነክተን ስኪል አፕ ከዛ የመጀመሪያውን ነኳለን እዚህ ያለው ምርጫ
ከዛም ጨረስን ማለት ነው ሙሉ ለሙሉ። ከዛ ወደ ዋናው እንትኑ እንወጣለን። ኤክስትራስ የምትሏን እነካታለን። ከዛም ኢንቪቴሽን የሚለው ጋር እንገባለን። ከዛም ኢንተር ኢንቪቴሽን ኮድ እዚህ ጋር ቅድም ኮፒ ያደረግነውን ኮድ እንሞላለን ማለት ነው። ሌላ ነገር ኮፒ ካረጋችሁ ስለሚጠፋ ሌላ ነገር በፍጹም ኮፒ እንዳታረጉ። ከዛም ይችን እንደሞላን ኮንፈርም የምትሏን እነካታለን። ከዛም እንደምታዩት ነው እንግዲህ በዚህኛው አካውንቱ በአዲስ በከፈታችሁት አካውንት 200 ኮይን ይሰጣችኋል ማለት ነው። 200 ኮይን በዚህ አዲስ በከፈታችሁት አካውንት ላይ ይሰጣችሁ። ወደ ዋናው አካውንታችሁ ደግሞ ተመልሳችሁ ስታዩ 50 ኮይን ዋናውን ይሰጣችኋል ማለት ነው። ዋናው አካውንታችሁ ስትመለሱ እዚህ ጋር ኤክስትራስ የሚለው ጋር ቀይ ነጥብ አለችው። ከዛም ትገቡና ኢንቪቴሽን የሚለው ጋር ትገባላችሁ። አንድ ቁጥር ይኖራችኋል እዚህ ጋር። ከዛም እንደምትመለከቱት የመጀመሪያውን 50 ኮይን አሳክታችኋል ማለት ነው። ይሰጣችኋል የመጀመሪያውን 50 ኮይን። ቀጣዩንም እንደዚህ ያረጋችሁ መሙላት ትችላላችሁ ማለት ነው። አራት አለ እዛ ጋር ያወረድነው አራት አካውንት ካለን በአራቱም እንደዚህ አድርገን መውሰድ እንችላለን ማለት ነው። ወደ 250 ኮይን ማለት ነው። ከዛ ቀጣዩንም ታስክ መውሰድ ትችላላችሁ። ቀጣዩንም በዚህኛው አይታችሁ ታስኩ ሰርታችሁ መውሰድ ትችላላችሁ ማለት ነው። ከዛ እነዚህ እንዳለ መውሰድ ትችላላችሁ። የዛሬው ቪዲዮአችን ይሄንን ይመስላል። እንዴት የተለያዩ አካውንቶችንም በፉቱል ላይ መክፈት እንደምትችሉ የሰራሁላችሁ ቪዲዮ አለ። እሱን ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው። Welcome everybody to a night which will be testing for all sorts of reasons. But a game being played in conditions which are well short of ideal. We have snow falling and the underfoot conditions could be really trying. I'm Peter Drury and it's my chance to say that it is an absolute delight. Face to Martinez! Oh, surely that deserved better. Martinez has every reason to be disappointed after being played in so well. The gaffer won't let him forget that. Chouameni, more pressure on the ball here. Dembele, he's shifting through the gears here. Oh, spin chance! He's to intercept that. Argentina really can't go chasing this game too soon. Any rash decisions now would see them lose it.